ሰበር መልካም ዜና ይዤላችሁ መጥቻለሁ። በትናንትናው ዕለት እዚህ ጋር የምታሳዝን ሴት በስስ ሴቶች ስትደበደብ በርካቶች ቪዲዮን አይታችሁ አዝናችሁ ነበር። ታዲያ በዚህ ሰዓት እየተነገረ እንዳለ ከሆነ ዓለም ባንክ አካባቢ የሚገኝ ፖሊስ ጣቢያ ውስጥ ሶስቱም በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ እየተነገረ ይገኛል። ፍርዶስ፣ ሃናንና ኤደን የተባሉ ሴቶች ናቸው በዚህ ሰዓት ምርመራ እየተደረገባቸው የሚገኘው። በሌላ ዜና ደግሞ እናትና ያቺ ምስኪን ሰራተኛ እርዳታ ተጀምሮላቸዋል። የምታውቋቸው ወይም ደግሞ ያገኛችሁት መረጃ ካለ ስለነሱ እንድታግዟቸው ስል እጠይቃለሁ። ይህ ቪዲዮ ያዘናችሁ የተከፋችሁ በሙሉ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢና ሊላሂ ወኢና ኢለይሂ ራጂዑን። የዲላው አንጋፋው ዓሊም ኡስታዝ መሐመድ አባድር ወደ አኺራ ሂደዋል። የማይቀረው አገር ሂደዋል። በሚወዱት በፊ ሰቢልላህ አላህ Subhanahu Wa Ta'ala እንግዲህ የሚመኙት የነበሩትን አግኝተዋል። የሚመኙት የነበረውን ጁማ ቀንም ደግሞ አላህ ጀባ ብሏቸዋል። ስለዚህ ማለት ነው የቀብር ስነ ስርዓታቸው ዲላ እንግዲህ ስለሚካሄድ አካባቢ ላይ ያላችሁ ሰዎች ሁላችሁም እንግዲህ ሊሸኟቸው ይገባል። ጀነተል ፍርደውስን አላህ ጀባ ይበላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስራ ጥምም ያለባችሁ ሰዎች፣ ልፋታችሁ ሁሉ ከንቱ የሆነባችሁ ሰዎች ዱዓ ላደርግላችሁ ነው። አሚን በሉ። ቢስሚላህ። ቁጥራችሁ የማትጨርሱትን ከራሳችሁ አልፎ ለሰው የምትተርፉበትን፣ ለወላጆቻችሁ የምታስደስቱበትን፣ ልጆቻችሁን የምታንቀባሩበትን ሀብት አላህ ጀባ ይበላችሁ። ኪራይ ቤት ያላችሁ አላህ የራሳችሁን ሰፊ የሆነ ቤት ይስጣችሁ። ብድር ያማረራችሁ የምታበድሩበትን ሀብት አላህ ጀባ ይበላችሁ። የታክሲ ሰልፍ ያማረራችሁ በጣም በቅርቡ አላህዬ የራሳችሁን መኪና ይስጣችሁ። ይሄ ዱዓ አሚን ላላችሁት ሁሉ ይሁን። አላሁም ሳውዲ አረቢያ መምጣት የምትፈልጉ ሰዎች ይሄን ቪዲዮ አንዴ እንዳታሳልፉ፣ ወላሂ ላዚም እንዳታሳልፉ። እኔ ልንገራችሁ ሳውዲ አረቢያ በቃ ራባለ ምናምን በቃ የተረተውበት ቦታ ላይ ልንገራችሁ። መጀመሪያ ባህር ላይ በጣም ለምን ኢትዮጵያ ውስጥ የራቁት ማለት ነው የምትሉ፣ ወላሂ ላዚም ሳውዲ አረቢያ ባህር ላይ ሲሻገር በጣም እንዱ ስቃዩ ራሱ ውሃ ጽም ውሃው ላይ ጀልባው ላይ ሆነ ውሃ ይጠማል። ውሃው እንዳቀምሱ ደግሞ እንትን ውሃው አሻቦኑ በጣም ውሃው ራሱ ወይ ቁስልን እጅን ንክት ታረገ ሰውነትን ምግልግል የሚለው ደግሞ ሁለተኛ አለ ድንበር ላይ ሲሻገር በጣም ነው መፈጠር የራሱ ነው የጠላሁት። እዛ ላይ ባልፈጠር ነው የምትለው ለብር ብለን ለዘች እዚህ ውጭ ሀገር ሲባል እኮ ከተማ ሊሆን ይችላል፣ ግን እዚህ ሀገር ላይ የምንኖር ውጭ ሀገር ሲባል አሁን አንዳንድ ልጅ ውጭ ሀገር ነው ግን ከተማ የሚመስለው እዚህ በራይ እዚህ ድንጋይ ይታያችኋል። እዚህ ፀሐይ ራሱ እዚህ ጠለሳውን ይቀጣላል ተባለ። ወላሂ ላዚም ሙለቴ ነው። እዛ ጋር ስቃይ በጣም አለ። ሰላም ሀብሴን እባላለሁ። 19 ዓመቴ ነው። የ6 ወር ልጅ አለች። ልጄን የወለድኳት በሰው ቤት ውስጥ ተቀጥሬ እየሰራሁ ነው። በመጀመሪያ ከልጄ አባት ጋር አንድ ላይ ወደ 1 ዓመት ያህል አብረን እየኖርን ነበረ። ከዛ ግን እርግዝና ሲፈጠር አልቀበልም አልፈልግም አለኝና ተለያየን። በሰዓቱ ተማሪ ነበር፣ የ11ኛ ክፍል ተማሪ ነበርኩኝ። ቤተሰብም አያግዘኝም። እሱን ከማግኘቴ በፊት ነው ከቤተሰብ ተለይቼ ተከራይቼ ስኖር የነበረው። ከዛ ትምህርቴን ሳቋርጥ የሚረዳኝ ሳይኖር ሲቀር ሰው ቤት መኖሪያ ቤት ተቀጥሬ መስራት ጀመርኩኝ። አሰሪዎቼም አያውቁም ነበርና ልክ 7 ወር ሲገባ ነገርኳቸው። በጣም ጥሩ ሰዎች ስለነበሩ እኛ ጋር ውለጂ ብለው እነሱ ጋር ከወለድኩ በኋላ አርሰውኝ እስከ 3 ወር ድረስ 4ኛ ወሬ ላይ ቤት ተከራይተው የ3 ወር ያህል ሸፍነውልኝ አንዳንድ ነገሮችን አሟልተውልኝ ኑሮ ጀመርኩኝ። ግን ደግሞ ነገሮች ሊስተካከሉልኝና ልጄን እየሰራው ማሳደግ አልቻልኩም። ልጄን የማሳደግበት ገቢ የለኝም አሁን ላይ። እናም ይሄ ቪዲዮ ለዶክተር ነውና ለኢትዮጵያ ሕዝብ ድረስልኝ። እኔ ማንኛውንም ስራ እሰራለሁ፣ ምንም አይነት ስራ አልንቅም። ከዚህ በፊትም ቲያትር አርት ሞክር ነበረ። አሁን ላይ ያንን ስራ መስራት እፈልጋለሁ። ብዙ ኦዲሽኖችንም እየተወዳደርኩ ለመሞከር ፈልጌ ነበረ። ተመዝግቤ ግን አልተሳካልኝም እና ቡናም ለመጀመር አስቤ ነበረ። የሚያግዙኝ አንዳንድ ሰዎች በቃ ልጅሽን አሳድጊ ብለው ያዘኑልኝ እቃ አሟልተውልኝ፣ ግን መጀመሪያ ካፒታሉ እና የቤት ኪራይ መሸፈኛ አቃተኝና አልቻልኩም። ያንን ስራ መጀመር አልቻልኩም። አሁን ላይ ቤት ኪራይ የምከፍለው 7300 ብር ነው። ቤትም እየፈለኩ ነበር ግን አጣሁ እና ልጄን እንዳሳድግ እርዱኝ። ልጄን ማሳደግ እፈልጋለሁ። ሰርቼ መግባት እፈልጋለሁ። ነገሮችን መቆጣጠር እፈልጋለሁ። የልጄን አባት አልፈልግም ብሎኝ ነበረ፣ ግን ከወለድኩ በኋላ ተስፋ አልቆረጥኩም። በህግ ጠይቄው ክዶን ዲኤንኤ አሰርቶ ልጁ መሆኑ ተረጋግጦ ህግ ፈርዶልኝ 4540 ምናምን ብር እንደዚሁ እየተቆረጠልኝ ነው። ግን ይሄ
4,000 ብር እኔ ጋር መቶ ምንም የሚጠቅመኝ ነገር የለም። ሁላችሁም በቤታችሁ ታዩታላችሁ ወጪውን ማለት ነው። እና እኔም መስራት መለወጥ ፈልጋለሁ። ትምህርቴንም ደግሞ ለመቀጠልና ለመማር ፈልጌ ነበረ፣ ግን አልተሳካልኝም። ማለት ነሐሴ ላይ እማራለሁ ብዬ አስቤ ነበረ፣ ግን የምመዘገብበት ብር የለም። አሁን ላይ ቤት ኪራይ ማናቴ ላይ ወጥቷል። በቃ መክፈል አልቻልኩም፣ ስራ ማግኘት አልቻልኩም። እና እባካችሁ ተባበሩኝ እና በቃ የምትሉኝን አድርጉልኝ። በቃ እኔ ሰርቼ መለወጥ ልጄን ማሳደግ ነው የምፈልገው እና እባካችሁ የኢትዮጵያ ሕዝብ ልጄን ማሳደግበት ስራ መቀጠር ፈልጋለሁ። ትምህርቴን መማር ፈልጋለሁ እና በቃ አግዙኝ ነው የምለው። አመሰግናለሁ። እኔ በበኩሌ የሴት ልጅ ጥቃት ፕሮፋይል በመቀየር ይስተካከላል ብለው ከማያስቡት ሰዎች መሃል ነኝ። ግን ምን ማድረግ አስቤያለሁ። ሰላም ሀብሴን እባላለሁ። 19 ዓመቴ ነው። የ6 ወር ልጅ አለች። ልጄን የወለድኳት በሰው ቤት ውስጥ ተቀጥሬ እየሰራሁ ነው። እቺን የ19 ዓመት ልጅ አለቻት እና ሜንሽን አድርጋኝ ነበር ወደቂያ ፈልጋ ማረፊያ ፈልጋ። ድርጊት ከቃላትና ከፕሮፋይል መቀየር ስለሚበልጥ ይኸው ዋና ቤቱ ከዚህ ፊት ለፊት ራሱን የቻለ አንድ ክፍልና ከጎኑ ሽንት ቤት አለ። እኔ አሁን በግሌ ላረግልሽ የምችለው እዚህ ትመጫለሽ፣ የራስሽ ክፍል ይኖርሻል፣ ራስሽን እስክቺ ለተወሰነ ጊዜ ማረፊያ መደላደያ እንዲሆንሽ። ምክንያቱም ላግዝሽ ፈቃደኛ ነኝ፣ አንቺም ልታግዥኝ ይገባል። እንደ ታናሽ እህት እኔ እንደ ታላቅ ወንድም፣ አንቺም እንደ እናት እኔም እንደ ልጅ እየሆንን የምንደጋገፍ ከሆነ አብረን መኖር እንችላለን። እኔ ምንም ችግር የለብኝም። ሴት ልጅ ደግሞ የምትጠቃው ስትወድቅና ስትወልድ ነው። ተጠቅተሽ አግኝተንሻል፣ እንደግፍሻለን። ድጋፍን ደግሞ እንደ እርዳታ የምትወስዱ ሰዎች እዚህ ጋር ልዩነቱን ልንገራችሁ። ስንደግፋችሁ ነገ ተነስታችሁ ሌላ ሰው ትደግፋላችሁ በሚል ነው እንጂ እየረዳናችሁ አይደለም። አሁን እስካሁን ያየነውን ችግር ምንድነው? ድጋፍና እርዳታን መለየት አለመቻላቸው ነው። እርዳታ ሁሌ ቀጣይነት አለው። ድጋፍ በእግራችሁ እስክትቆሙ ነው። እስከዛሬ በእግራቸው እንዲቆሙ ያመጣናቸው ዛሬም እንድንረዳቸው ሲፈልጉ ስናይ በጣም ሞራል የሚነካ ነገር ነው። ግን ምን ታደርገዋለህ? ሁሌ እርዳታ የለም። እንኳን እኔ አሜሪካ እንኳን አንድ ሰሞን ረድታ ታቆማለች። ከዚህ በፊት ከነበሩት ስህተት ተምረሽ፣ ከዚህ በፊት ከአንቺ በፊት ከነበሩት ባቾች ተምረሽ ቶሎ በራስሽ ቆመሽ ቶሎ ተደግፈሽ ቶሎ ደግሞ ለሰው ምደርሽ ጀግና እንድትሆኚ ነው የምፈልገው። አይሆፕ ታሳኪዋለሽ። እኮራብሻለሁ ብዬ አስባለሁ። የሚታየኝ ደግሞ አሳይሻለሁ። ልጅ አያያዝ ትንሽ ፈረንጅ አለው ውስጤ። እንደዚህ አንጠልጥዬ ምናምን ከተማ ላይ ሲሄድ እንዴት እንደሆነ አሳይሻለሁ። ግን ከጠቀመሽ እንኳን ደስ ያለሽ። ያው ማረፊያ ያለሽ ልጅ ፈልጌ ነው። መልካም ምሽት። ቻው። ሰላም፣ እንዴት ናችሁ? እርገጭ ታደሰ እባላለሁ። የምኖረው በሳውዲ አረቢያ ነው። ከመጣሁ 6 ወሬ ነው። የ2 ልጆች እናት ነኝ። በቀለም ነው የመጣሁት። ግን የምኖርበት ቤት በጣም እየተሳቀቅሁ ነው ያለሁት። ምግብ የለኝም፣ እንቅልፍ የለኝም። ደረቅ ዳቦ ዋኝኬ ነው የምተኘው። ጠዋት ስነሳ ደምና ምግብ እየቀየጠ እያስመለሰኝ ነው ያለው። ለልጆችም መትረፍ ፈልጋለሁ። 2 ቤት ነው የሚያሰሩኝ። እስከ 3ኛ ፎቅ ነው። ይሄንንም እኔ ነኝ የምሰራው። እኔ ላም ጋር ደግሞ አላቸው። ከምሽቱ 3 ሰዓት ከሆነ ወደ ይዘውኝ ይሄዳሉ። እዛ ደግሞ እንደገና እስከ 10 ሰዓት አጥድቼ መልሰው ይዘውኝ ይመጣሉ። ወዲያው ይነጋል። ደግሞ እዚህ እነሳለሁ። አልተኛም፣ አጸዳለሁ። ምን እንዴት እንደምሆንም አልቻልኩም። ከዚህ ቤት አስወጡኝ። መስራት እፈልጋለሁ፣ ግን የመጣሁት ልጆቼን ለማስተማር ብዬ ነው የመጣሁት። ከዚህ ውስጥ አስወጡኝና ሌላ ቤት እንድትቀይሩኝ እማጸናችኋለሁ። እንደዚህ ለብሰው እንዲወጡ ብቻ ነው የሚፈቀደው። ባህላዊ ልብሳቸውን ቤት ውስጥ መልበስ ይችላሉ፣ ከቤት ውጭ ግን መልበስ አይችሉም። ይታሰራሉ፣ ይገደላሉ፣ ይገረፋሉ። አለባበስን እንደ ምሳሌ አመጣሁላችሁ እንጂ ሰከንደሪ ስኩል መግባት አይችሉም፣ ዩኒቨርሲቲ መግባት አይችሉም። ስራ የሚሰሩት የተወሰኑ የስራ ፊልዶች ውስጥ ነው። ፖለቲካ ላይ መሳተፉም አይታሰብም። ትራቭል ማድረግ ከቦታ ቦታ ሌላው በዚህኛው ቪዲዮ ላይ ያነሳችው የታሊባንን ነው። አፍጋኒስታንን እየተቆጣጠረ የሚገኘው ታሊባን
በሴቶች ላይ ያወጣው ከ2022 በኋላ ከዛሬ 4 ዓመት በፊት ያወጣቸው ህግጋቶች መነጋገሪያ እየሆነ ነበረ። ይህንን በተመለከተ ሴት ልጅን ትምህርት መከልከል እንዲሁም ደግሞ ግርፋትን በተመለከተ የሚያወጣው ህግ ሸሪዓዊ ህግ አይደለም። ሸሪዓ ህግን በተመለከተ ሴት ልጅ ሂጃብ ካላደረገች ወይም ደግሞ ያለ ሙህሪም ከተዋጋዘች ትቀጣ ትገረፍ የሚል ህግ የለም። ይሄ ግርፋት ህግ ተግባራዊ የሚሆነው በጋብቻ ላይ ዝሙት ለፈጸሙ ሰዎች፣ ስርቆት የፈጸሙ ሰዎች፣ የአልኮል መጠጥን የሚጠጡ በተመሳሳይ ጾታ የሚያደርጉ ሰዎች የመሰሉትን ላይ ነው ተግባራዊ የሚደረገው ይሄ ግርፋት ህግ። ይህንን በተመለከተ ለየት ያለ ለሴቶች ብቻ ላይ የተደረገ የሸሪዓ ህግ የለም። ጣሊባን በ2022 ላይ ያወጣው ህግ ነው በራሱ ሀገሩን የሚያስተዳድርበት ህግ። ይህንን በተመለከተ እኔ ስሚዞ ወጥቼ ሴቶችን ለምን መማር ትከለክላላችሁ ብዬ ወይም ደግሞ ሴቶችን በዚህ ዙሪያ ላይ ለምን ትገርፋላችሁ ብዬ ብናገር እኔ ተደማጭ አልሆንም። ስለዚህ አንድ እስልምናን የሚወክል ይህንን ነገር የሚያወግዝ ሰው ያስፈልጋል አይደል? ይህንን በተመለከተ የዓለም የሙስሊሞች ህብረት ካውንስል ይህንን ነገር አወግዞታል። ትምህርት መማር እንደምትችል የቁርአን አያዎችን በመጠቀም ይሄው በዚህ ዳታ አማካኝነት መግለጫ ወጥተው ይህን ነገር ተቃውሞታል። ይህንን የትኛውን ቦታ ላይ በእንግሊዘኛው ማግኘት ትችላለሽ። እንዲሁም ደግሞ የአልአዝሃር ዩኒቨርሲቲ በአልአረቢያን ጋዜጣ ይዞት በወጣው መሰረት ይህን ላይ አውግዘዋል በተደጋጋሚ። እንዲሁም የሳውዲ ዑለሞች ምክር ቤት ኮሚቴ ይህንን በተመለከተ በጣሊባን በሴቶች ላይና በትምህርት ዙሪያ ላይ የሚያደርገው በስራ ላይ የሚያደርገውን ክልከላ በተመለከተ መግለጫ ወጥተዋል። ይህን ነገር በመቃወም ማለት ነው። የግርፋት ስርዓቱ በራሱ የራሱ ስርዓት ያለው ህግ አለው። በኢንዶኔዥያ ይሄ ስርዓት ተግባራዊ ይሆናል። ለአብነት ያህል አንድ ምሳሌ ልስጣችሁ። አንድ ሰው ወንጀለኛ ቀርቦ በሚገረፍበት ሰዓት ላይ የእልህ ወይም ደግሞ እጅን ከፍ አድርጎ ይሄ የመሸለጥ ስርዓት በፍጹም የተከለከለ ነው በሸሪዓ ህግ መሰረት። ያንን እያደረጉ ካያችሁ ይሄም ከእስልምና አስተምሮ የተጣረሰ ነው። በድሮም ጊዜ ይሁን መጽሐፍን እዚህ ውስጥ ያደርጉና በዚህ መሰረት ነበር የሚገርፉት። ይሄ እዚህ ጋር ሰውየው ሲያደርግ እንደምትመለከቱት ማለት ነው። አሊያም ደግሞ ኢንዶኔዥያ ላይ ይሄ ህግ ተግባራዊ ይሆናልና ይሄ ሲደረግ ይሄ ብብት ክፍል ከፍ ብሎ መታየት የለበትም ያ ሰው ሲገርፍ ማለት ነው። ቁስል እንዲያወጣ መሆን የለበትም ወይም ደግሞ የተለየ ጉዳት ማድረስ የለበትም። በእስልምና በሸሪዓ ህግ መሰረት መጉዳት የተከለከለ ስለሆነ ማለት ነው። ስለዚህ ይሄንን የሚደረገው በዚህ መሰረት ቀስ እየተባለ ነው የሚገረፈው። ለአብነት ያህል አንድ ወንድ እየተገረፈ ያለ ላሳያችሁ። ከፍ አድርጎ እጅን እንደዚህ መሸለጥ አይቻልም። በተለይ እኛ ሀገር ላይ ኢትዮጵያ ላይ እንደምንመለከተው አይነት የመግረፍ ህግ አይደለም በራሱ። እዚህ ጋርም አንድ ሴት ላሳያችሁ። በዚህ መሰረት የወንጀለኛ የመቀጮ ስርዓት ይፈጸማል በሸሪዓ ህግ መሰረት ማለት ነው። ያ ሰው ልብስ አውልቆ ራቆቱ በዚህ መሰረት አይገረፍም። ይሄም በጣም ስህተት ነው። ልብስ ለብሶ ሴት ከሆነች ልብስ ደርባ በመሳሰሉት ነገራቶች ነው የሚደረገው። ይሄ